መቼም በእነዚህ ቀናቶች እግዚአብሔር ስለ እግዚአብሔር ንጉሣዊ ግዛት የተለየን ነገር እየተናገረን እንዳለ ሁላችሁም ታስተውላላችሁ ብዬ ተስፋ አደርጋለሁ። ዛሬም እንቀጥላለን። ባለፈው ሳምንት በበዓለ ሀምሳ ወይም በጴንጤቆስጤ የተመረቀው ንጉሣዊ ግዛትና የተመሰረተችው ኤክሌዚያ በሚል ርዕስ መነጋገራችን ይታወሳል። ከዛ በኋላ በደቀ መዛሙርት በአማኞች ሕይወት ውስጥ የሆነውን ነገር አብረን አይተናል። ዛሬም ከዛ ነው የምንቀጥለው። ክብር ለእግዚአብሔር ይሁን። ነገር ግን የዛሬውን ርዕስ ለየት ያለ ርዕስ ሰጥቼዋለሁ። ምናልባትም ዛሬ በጣም ሴንሲቲቭ የሆነ የክርስቶስ ኤክሌሲያ ቅርብ የሆነ እያንዳንዳችን ሕይወት የሚናገር ነገር ነው የምናገረው እና ይህን በምናገርበት ጊዜ የእግዚአብሔር መንፈስ የተናገረኝ ስለሆነ እንጂ ወይ ጀጅመንታል በመሆን ወይም በሌላ ነገር እንዳልሆነ ሁላችሁም ልብ እንድትሉ ፈለግ። ሴንሲቲቭ ነው፣ ነገር ግን አስፈላጊ ነገር ነው እና ርዕሱን እንደዚህ ብየዋለሁ። ጠላቶችህን ከእግርህ መረገጫ እስካደርግልህ ድረስ፣ ጠላቶችህን ከእግርህ መረገጫ እስካደርግልህ ድረስ በሚል ርዕስ እንነጋገራለን። ይህ ክፍል ስትሰሙ በጣም በብዙ የአዲስ ኪዳን መጽሐፍት ላይ ተጽፎ የምታገኙት ክፍል ነው። ዛሬ ግን እነዛን ሀሳቦች እያነሳ ለምን ለጌታ ለኢየሱስ ክርስቶስ እንደዚህ እንደተባለለት ይህ ማለት ምን ማለት እንደሆነ አብረን ለማየት እንሞክራለን። ክብር ለእግዚአብሔር ይሁን። ባለፈው ሳምንት እንዳየነው በበዓለ ሀምሳ በመከር በዓል ባለፈው እንደተነጋገርነው ጌታ ኢየሱስ እንደ ስንዴ ቅንጣት ሆኖ ተዘርቶ ከዛ በኋላ መከር ሆኖ ሲደርስ በደቀ መዛሙርቱ ሕይወት ውስጥ የእሱ ሕይወት መገለጥ በጀመረበት ጊዜ በዛን ጊዜ ነው። ዝም ብሎ አጋጣሚ አይደለም፣ እግዚአብሔር ኦርኬስትሬት ያደረገው እንደሆነ አይተናል እና ከዛ በኋላ በ120ዎቹ ደቀ መዛሙርት በመንፈስ ቅዱስ ተሞልተውና ተጠምቀው በአዲስ ቋንቋ በሚናገሩበት ጊዜ ከብዙ የምድር ክፍል የመጡ አይሁዶች ምንድን ነው ብለው ሊሰሙ በመጡበት ጊዜ ጴጥሮስ ከተናገረው ነገር አንዱ በሐዋርያት ሥራ ምዕራፍ 2 ላይ ቁጥር 34 ጀምሮ እስከ 36 ያለው እንደዚህ የሚለው ሐሳብ ይገኝበታል። እንደዚህ ይላል። ባለፈው ሳምንት ስለ ኢየሱስ ትንሣኤ የተናገረውን አይተን ነበር። ዛሬ ደግሞ የሚቀጥለውን ሐሳብ እናያለን። ዳዊት ወደ ሰማያት አልወጣምና ታስታውሳላችሁ። ባለፈው ሳምንት ጴጥሮስ ሲናገራቸው ዳዊት ንጉሡ ዳዊት እንደሞተ እንደተቀበረ መቃብሩ በመካከላችን እንዳለ ሁላችሁም ታውቃላችሁ። ያንን ተከትሎ ነው ዳዊት ወደ ሰማይ ወጣ። ምክንያቱም ዳዊት መቃብሩ አለና። እሱ ራሱ ግን እንዲህ ብሏል፣ ጌታዬ ጠላቶችን ለእግር መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ። ክብር ለእግዚአብሔር ይሁን። በዚህ ክፍል የምናየው ጴጥሮስ የሚነግራቸው ምንድን ነው እንደዚህ ያደረጋችሁ? ምንድን ነው እናንተ የገሊላ ሰዎች በማታውቁት ቋንቋ መናገር እንድትችሉ ልዕለ ተፈጥሯዊ የሆነ ኃይል የሰጣችሁ ብሎ ሲጠይቋቸው እንደዚህ አላቸው። ዳዊት በመዝሙር 110 ቁጥር 1 ላይ ይህንን ቃል ተናግሮ ነበር። እግዚአብሔር ጌታዬን ጠላቶችን ለእግር መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ አለ ብሎ ነበረ። ይኸውላችሁ ወርቁ ዳዊት እንደዚህ ብሎ ነቢይ ስለሆነ ሩቅ ሆኖ ጌታዬ ብሎ የጠራ ማን እንደሆነ ልንገራችሁ። እሱም እናንተ የሰቀላችሁት ኢየሱስ ነው። እሱን እግዚአብሔር ጌታ ማንም አደረገው፣ ክርስቶስ ወይም መሲህ አደረገው ብሎ ሲናገራቸው እንመለከታለን። ክብር ለእግዚአብሔር ይሁን። እንግዲህ በጣም ነው የሚገርም። እግዚአብሔር የተናገረው ንግግር ይገርመኛል። ዳዊት በዳዊት አፍ ሲናገር ጌታዬ ጠላቶችን ከእግር መረገጫ እስከማደርግልህ ድረስ ቤት ተቀመጥ አለው፣ በቀኜ ተቀመጥ አለው ብሎ ሲናገር እንመለከተዋለን። የሚገርማችሁ ብዙ ሰዎች እንደዚህ ነው የሚያስቡት።
ጌታችን ኢየሱስ ክርስቶስ ስራውን ሁሉ እንዳጠናቀቀ እናውቃለን። ክብር ለእግዚአብሔር ነው። ነገር ግን እግዚአብሔር በጥበቡ ምን እንዲሆን ፈለገ መሰላችሁ? የኢየሱስ ክርስቶስ ጠላቶች ለኢየሱስ ክርስቶስ እግር ስር እንዲወድቁ ፈለገ። ድጋሚ ነገር የጌታ የኢየሱስ ክርስቶስ ጠላቶች በክርስቶስ እግር ስር እንዲወድቁ መረጠ። ምን ማለት መሰላችሁ? በኋላ አሳያቸዋለሁ። ከዕብራውያን መጽሐፍ ምዕራፍ 2 ላይ አሁን ባለንበት ጊዜ ገና የእግዚአብሔር ጠላቶች ከጌታ ከኢየሱስ ክርስቶስ ወይ ደግሞ ከክርስቶስ እግር በታች ገና አልተረገጡም ማለት ነው። ዳዊትም የተናገረው በቀኝም ተቀመጥ ሲለው ይሄ ማለት ነው። ምንድን ነው ማለት ነው? ምን ማለት ነው? ዛሬ ይህን ጥያቄ እንመልሳለን። ደግሞ የመጀመሪያዊቱ ቤተክርስቲያን ይህንን ተረድታ እንዴት እንድትመላለስ እንደነበረ በዚህ ሳምንትና በሚቀጥለው ሳምንት በሁለቱ ፕሮግራሞቻችን ላይ በዚህ ላይ ጊዜ ወስደን እናገራለን። ክብር ለእግዚአብሔር ይሁን። ሃሌሉያ። አንድም ጊዜ ጌታ ኢየሱስ ባዘው ይህ ክፍል የሚገርም ነው። ጴጥሮስ ብቻ አይደለም፣ ጌታ ኢየሱስም በምድር ላይ በነበረው አገልግሎት ፈሪሳውያን ተሰብስበው ሳሉ አንድ ጊዜ ይህን ጥያቄ አነሳ። ማቴዎስ ምዕራፍ 22 ከቁጥር 41 ጀምሮ ፈሪሳውያን ተሰብስበው ሳሉ ይላል። ቁጥር 41 ላይ ፈሪሳውያንም ተሰብስበው ሳሉ ኢየሱስ እንዲህ ሲል ጠየቃቸው፣ ስለ ክርስቶስ ወይም ስለ መሲህ ምን ይመስላችኋል? የማንስ ልጅ ነው? ጠየቀ። ብዙ ጊዜ ፈሪሳውያን ነበር የሚጠይቁት አይደል? አልፎ አልፎ ግን ጌታችን ኢየሱስ ክርስቶስ ይጠይቃል። ጌታ ኢየሱስ ይጠይቅ ደግሞ ሰዎች ፐርፐስ እንዳለው አሰው። ፈሪሳውያንም ይችማ ቀላል ነች፣ ምንድን ነው ቀላሉ ሲላቸው የዳዊት ልጅ ነው። ከዛም ኢየሱስ ያልጠበቁትን ካውንተር ጥያቄ አነሳ። እርሱም እንዲህ አላቸው፣ ታዲያ ዳዊት በመንፈስ ቅዱስ ሳይ ለምን ጌታዬ ይለዋል? ለምንስ እንዲህ ይለዋል? ጌታዬን ጠላቶችህን ከእግር በታች እስከማደርግልህ ድረስ በቀኜ ተቀመጥ። ስለዚህ ዳዊት ጌታዬ ብሎ ከጠራው እንዴት ልጁ ሊሆን ይችላል? አንድም ቃል ሊመልስለት የቻለ ወይም ከዚያን ቀን ጀምሮ ሊጠይቀው የደፈረ ማንም የለም። አረ ያን ጊዜ ብቻ አይደለም፣ ዛሬም በቤተ ክርስቲያን ውስጥ ኢየሱስ ክርስቶስ የዳዊት ልጅ ተብሎ መጠራቱና በሌላ በኩል ደግሞ ዳዊት ጌታዬን ብሎ መጥራቱን ይህንን ገና ማስታረቅ የቻለ የለም። ዛሬ በመጠኑ እግዚአብሔር ያበራልኝ ነገር ነግራችኋለሁ። ርዕሴም ባይሆንም ግን አስፈላጊ ነው እና ኢየሱስ ጥያቄን ጠየቀ። ዳዊት እኮ ማን ብሎ ጠርቶታል አለ? ጌታዬ ብሎ ጠርቶታል አለ። ጴጥሮስም እሱን ነው ሪፈር ሊያደርግ የምፈልገው ዋነኛ የዚህ ትኩረቱ። ምክንያቱም እነሱ የዳዊት ልጅ ነው። እውነት ነው። ማቴዎስ ምዕራፍ 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ታሪክ ነው ይላል እኮ። ምንድን ነው እነዚህ ነገሮች ብላችሁ በምትመለከቱበት ጊዜ አንድ ነገር ታያላችሁ። በማቴዎስ ምዕራፍ 1 ላይ የምናየው የዘር ሐረግ ባለፈውም ሳምንት ተናግሬያለሁ። ዛሬ የምንገራችሁ የማርያም የጌታችን የኢየሱስ ክርስቶስ እናት የሆነችው የማርያም እጮኛ የዮሴፍ ጄኔኦሎጂ ታሪክ ነው። ኢየሱስ ክርስቶስ እንደ ሰው፣ ምክንያቱም በዚህ ምድር ላይ ንጉሥ ሆኖ ለመገለጥ ሰው መሆን ስለሚያስፈልገው እንደ ሰው በሰውነቱ የዳዊት ልጅ ሲሆን፣ ነገር ግን በእግዚአብሔር ልጅነቱ ግን ክብር ለእግዚአብሔር ይሁን ጌታ ነው። ፈሪሳውያን ያልገባቸው እና ኢየሱስ አውቆ ነው ይህን ጥያቄ ያነሳው። አይታችሁ ከሆነ ጊዜ አይነ ስውራን የዳዊት ልጅ ሆይ ማረን፣ የዳዊት ልጅ ሆይ ማረን እያለቸው ኢየሱስ ዝም ብሏቸው ሄደ። ምክንያቱም አሁንም የሚያውቁት በዳዊት ልጅነቱ ነው። እሱ ግን አሁን ከዳዊት ልጅነቱ አልፎ ክብር ለእግዚአብሔር ይሁን የእግዚአብሔር ልጅ ሆኖ ተገልጧል። ክብር ለእግዚአብሔር ይሁን። ይህን በማይበት ጊዜ ዛሬም በክርስቶስ አካል ውስጥ ኢየሱስ ክርስቶስ ለብዙዎች አዳኝ ብቻ ነው። ለብዙዎች ዛሬም ብዙ ሰዎች አዳኝ ኢየሱስ ገና ነው የሚል ዝማሬ ብቻ ነው የሚዘምሩት። ኢየሱስ ግን
አዳኝ ብቻ አይደለም። ጌታ ኢየሱስ ምን ሆኗል? እግዚአብሔር አድርጎታል፣ ጌታ አድርጎታል። እነዚህ ሁለት የተለያዩ ዳይሜንሽኖች ናቸው። አዳኝነቱ እኛን ከኃጢአት መቤዠቱ እኛን ከሞት መታደጉ የሚያሳይ ሲሆን ጌትነቱ ደግሞ ገዥነቱን ያሳያል። ክብር ለእግዚአብሔር ይሁን። የክርስቶስ አካል አዳኝነቱንና ጌትነቱን አብራ መያዝ ካልቻለች የእግዚአብሔርን ሐሳብ በምድር ላይ መግለጥ አንችልም። ብዙዎቻችን ዛሬም ኢየሱስን የምናውቀው ባዳኝነቱ ነው። አንዳንድ ሰዎች አሉ ስለ ኢየሱስ ጌትነት፣ ስለ እሱ ገዥነት በዚህ ምድር ላይ መንግስቱ ስለ መግዛቱ ታነሳ ነፍሳቸው ትጨነቃለች። እነሱ የሚፈልጉት ሰዎችን ኃጢአተኞችን የሚፈልገውን ኢየሱስ ብቻ አይደለም ብቻ ነው። ኢየሱስ ግን ኃጢአተኞችን የሚፈልግ ብቻ ሳይሆን ቤቱንም የሚያጸዳ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ከቀራጮች ጋር ከአመንዝራዎች ጋር ሲውል አያችሁት። ጌታ ኢየሱስ ወደ ቤተ መቅደስ ገብቶ ጅራፍ ሰርቶ ከብቶችን በጎችን ሲያስወጣ የለዋጮችን ጠረጴዛ ሲገፋ ስትመለከቱ ያ ኢየሱስ አይመስላችሁም? ብዙዎች ይህን ኢየሱስን አያውቁም። ይህን ኢየሱስ ግን ጌታ የሆነው ኢየሱስ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። አሁንም ጴጥሮስም እንደገና ጌታ ኢየሱስም ለፈሪሳውያን ባነሳው ጥያቄ የጠቀሰው ጥቅስ ቁልፍ የሆነው ጥቅስ ምን አለ? ጌታዬን ጠላቶችን ከእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። ትንሽ ደግሞ የዕብራውያን መልእክት ጸሐፊም ይህንኑ ሀሳብ ያነሳል። የዕብራውያን መልእክት ጸሐፊም መልእክቱን የሚጽፍላቸው ሰዎች የባለፈው ዓመት አንድ ዓመቱን አብዛኛውን ጊዜ የዕብራውያን መልእክት ላይ ስናገር ስለነበር ብዙ መናገር አያስፈልገኝም። መልእክቱ የሚጻፍላቸው ሰዎች በኢየሱስ ክርስቶስ በማመን በሕግም በመጠበቅ ሳይሆን በጸጋ በእምነት ከጸደቁ በኋላ አንዳንዶች መጥተው ኖ በዚህ በተጨማሪ በእምነት ካመናችሁ በኋላ ሕግን መጠበቅ አለባችሁ፣ የሙሴን ሕግ መፈጸም አለባችሁ፣ በሕግ የሚገኘው ጽድቅ ደግሞ ልትደረጉት ያስፈልጋል ብለው አስተምሯቸው ወደዛ መመለስ ለሚያስፈልጋቸው ሲጽፍ የዕብራውያን መልእክት ጸሐፊ በመጀመሪያ ታርጌት ያደረገው ምን ነበረ? ኢየሱስን ከመላእክቶች እንደሚመርጥ ነው። ምክንያቱም ባለፈውም ጊዜ ስናጠና እንዳየነው ሕግ የተሰጠው በምን እጅ ነው? በመላእክት እጅ ነው። እግዚአብሔር ለሙሴ ራሱ ሄዶ ሕግን አልሰጠው። የጌታ መልአክ ተብሎ በተጠራ መላእክት እጅ ነው። ስለዚህ እነሱ አሁን የሚቆራሩት በመላእክት እጅ የተሰጠ ሕግ አለን ብለው ስለሆነ የመልእክቱ ጸሐፊ ኢየሱስ ከመላእክት እንደሚበልጥ ከተናገረ በማሳየት በልዩ የተናገረን በመላእክት የተናገረው ቃል ምን ይላል? ይሽራል። ይህ በሚናገርበት ጊዜ ከተጠቀመበት አንዱ በዕብራውያን ምዕራፍ 1 ቁጥር 13 ላይ እንዲህ በማለት ኢየሱስ ከመላእክት እንደሚበልጥ የተናገረው እናገኛለን። እንደዚህ ይላል፣ እግዚአብሔር ጠላቶችህን ለእግር መረገጫ እስከማደርግልህ ድረስ በቀኝ ተቀመጥ ያለው ከመላእክት ለማን ነው? እስቲ ለገብርኤል ነው? ለሚካኤል ነው? ወይስ ለየትኛው መልአክ? ወይስ ለሱራፌል ነው? ወይስ ለኪሩቤል ነው? እግዚአብሔር እንደዚህ ያለው ለማንም አላለ። እግዚአብሔር ጠላቶችን ከእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው ለማን ነው? ለአንድ ልጁ ለጌታ ለኢየሱስ ክርስቶስ ነው። ክብር ለእግዚአብሔር። የዕብራውያን መልእክት ጸሐፊ እሱ ከመላእክት ስለሚልቅ፣ ስለዚህ ከዚህ በፊት አባቶቻችን በነቢያት በልዩ ልዩ ጎዳና እግዚአብሔር ከተናገረ በኋላ በዘመኑ መጨረሻ በማን ተናገረን? ሁሉስ በራስ ባደረገው ክብር ለእግዚአብሔር ይሁን ዓለማትን በፈጠረበት በገዛ ልጁ ተናገረ። ሃሌሉያ። ከመላእክት በምን ይበልጣል? እግዚአብሔር ጠላቶችን ከእግር መረገጫ እስካደርግልህ ድረስ በቀኝ የተቀመጠ ነው። ሃሌሉያ።
ሁላችሁም እንደምታውቁት መጽሐፍ ቅዱሳችን በሚጻፈበት ጊዜ የምዕራፍ ክፍልፋይ የቁጥር ክፍልፋይ ስላልነበረው አሁን በዕብራውያን ምዕራፍ 1 ቁጥር 13 ያየነውና በምዕራፍ 2 ላይ የምናየው ሐሳብ አንድ ወጥ ሐሳብ ነው። እየዘረዘረ ነው። በዛ ነገር ላይ እየገነባ ነው የመጣው እና በምዕራፍ 2 ቁጥር 5 ላይ የመልእክቱ ጸሐፊ ይቀጥልና እንደዚህ በማለት ይጽፍላቸዋል። እንዲህ ማለት ይጽፍላቸዋል። ይህንን የምንናገርለትን መጪውን ዓለም ለመላእክት አላስገዛም። የትኛውን የሚናገረው ስለሚምስክ የከርግ ዘመን ይሄ ዓለም ተብሎ የተረገመው ቃል ትክክለኛው ቃል ዓለም አይደለም፣ ኤጅ ዘመን የሚል ቃል ነው። አሁን የምናገርለት ዘመን የትኛውን ዘመን? የአዲሱን ኪዳንን ዘመን እግዚአብሔር ለማን አላስገዛም? ለመላእክት አላስገዛም። በአዲሱ ኪዳን ማን ነው የሚታየዋል? ልጅ ነው አለ። ክብር ለእግዚአብሔር ይሁን። ይህንን ነገር ደግሞ ሲያረጋግጥ በመዝሙር 8 ላይ የተጻፈውን ያነሳና ነገር ግን አንዱ በሌላ ስፍራ እንዲህ ብሎ መስክሯል። በሐሳብህ ስፍራ ትሰጠው ዘንድ ሰው ምንድን ነው? ትጠነቀቅለት ዘንድ የሰው ልጅ ምንድን ነው? ከመላእክት በጥቂት አሳነስከው፣ ክብርና ግርማን አጎናጸፍከው፣ ሁሉም ከእግሩ በታች አስገዛለት። እግዚአብሔር ሁሉን ከበታቹ ሲያስገዛለት ያላስገዛለት ምንም ነገር የለም ይልና ይሁን እንጂ በአሁኑ ዘመን ሁሉ ተገዝቶለት አናይ። ለምን? እግዚአብሔር ምን ስላለ? ጠላቶችን ከእግር መረገጫ እስካደርግልህ ድረስ በቀኝ ሌላ ሲዝን አለ። እግዚአብሔር የእግዚአብሔርን ጠላቶች ማዋረድ ስለፈለገ ክብር ለእግዚአብሔር ነው። ምን አደረገ መሰላችሁ? 40 የማትመጡ ሰዎች አሁን የምናገረው ነገር አይገባችሁም። ባለመምጣታችሁ ስለሆነ የምትመጡ ሰዎች ታውቃላችሁ። ባለብዙ ብልት አካል ስለ ክርስቶስ ስንነጋገር ኢየሱስ ክርስቶስ ራስ የሆነበት ደግሞ የክርስቶስ ኤክሌዚያ ደግሞ የአካል ብልት የሆነችበት ክርስቶስ የሚባል አካል አለ። በሱ አካል በእግሩ መረገጫ ጠላቶቹ እንዲሆኑ እግዚአብሔር ፈለገ። ክብር ለእግዚአብሔር ይሁን። እግዚአብሔር እኮ ኢየሱስ ገና ወደ ሰማይ ሳርግ በእግዚአብሔር ቀኝ ሳይቀመጥ የእግዚአብሔርን ጠላቶች በሱ ስር መጣል ይፈልጋል። እግዚአብሔር ግን ምን መረጠ መሰላችሁ? ወንድሞቼ እና እህቶቼ፣ እኔና እናንተ የአካል ክፍል ብልቶች የሆንበት አካል ለዛ አካል የእግዚአብሔር ጠላቶች የጌታ የኢየሱስ ጠላቶች እንዲገዙ እግዚአብሔር ወሰነ። ክብር ለእግዚአብሔር ይሁን። ይቻለ ያላስገዛለት ነገር የለም። አሁን ግን አናይም። ለምን? እግዚአብሔር በምን ይሄ ባለብዙ ብልት አካል ለሆነው ለክርስቶስ ለሱ እንዲገዛ አደረገ። ክብር ለእግዚአብሔር ይሁን። ሃሌሉያ። ሐዋርያ ጳውሎስ ይህንን ሐሳብ እንደዚህ ይናገራል። በክርስቶስ መከራ የጎደለውን ነገር ለመሙላት ይላል። ይሄ ነው የጎደለው ነገር እግዚአብሔር ለእኛ የሰጠው። ክብር ለእግዚአብሔር ይሁን። ለምን መሰላችሁ? እኔና እናንተ ተካፋይ እንድንሆን ስለወደደ። ጌታ የተመሰገነ ይሁን። ሃሌሉያ። ስለዚህ እግዚአብሔር ለዚህ ባለ መልቲ ሜምበር ባዲ ክራይስት ለሚባለው ለሱ እንዲገዛ እግዚአብሔር ፈለገ። ጌታ የተመሰገነ ይሁን። ኦኬ፣ እንደዚህ ከሆነ እንዴት ነው የእግዚአብሔር ጠላቶች መገዛት ምን ማለት ነው? ይሄ እንዲገባን ሐዋርያ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 4 ላይ እግዚአብሔር ፍርድን ሲጀምር እግዚአብሔር ማስገዛት ሲጀምር በመጀመሪያ የሚጀምረው ከቤቱ ነው ይላል። በአንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ጀምሮ እንደዚህ ይላል፣ ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ ደርሷልና። እንግዲህ ፍርድ የሚጀምረው በእኛ ከሆነ ለእግዚአብሔር ወንጌል የማይታዘዙ ሰዎች መጨረሻቸው ምን ይሆን? እንግዲህ ጻድቅ የሚድነው በጭንቅ ከሆነ አመፀኛውና ኃጢአተኛው እንዴት ሊሆን ይችላል? ጴጥሮስ በመንፈስ ቅዱስ ተረድቶ እግዚአብሔር ፍርድን ሲጀምር፣ እግዚአብሔር የጠላቶቹን ማስገዛት ሲጀምር የሚጀምረው ከቤቱ ነው አለ።
ከኛ ነው የሚጀምረው። መጀመሪያ እግዚአብሔር በቤቱ ኦርደር ካደረገ በኋላ እግዚአብሔር በልጆቹ መካከል የእግዚአብሔር ጽድቅ የእግዚአብሔር ሕይወት እንዲገለጥ ካደረገ በኋላ ነው እግዚአብሔር በውጭ ባለው ላይ የሚፈርደው። እኛ ብዙ ጊዜ በውጭ ያለው ላይ ነው የምንናገረው። ዛሬ ወንድሞችና እህቶቼ እናንተ እንድንፈርድ የተሰጠን በውጭ ባለው ላይ እንዳልሆነ በቤታችን እንደሆነ በመካከላችን እንደሆነ አብረን እናያለን። ክብር ለእግዚአብሔር ይሁን። የመጀመሪያዊቱ የክርስቶስ ኤክሌዚያ በኢየሩሳሌም በመንፈስ ቅዱስ በበዓለ ሀምሳ በጴንጤቆስጤ ቀን ከተሞሉ በኋላ ቤተ ክርስቲያን ከተመሰረተች በኋላ የእግዚአብሔር ንጉሣዊ ግዛት ከተመረቀች በኋላ ወንድሞቼና እህቶች ባለፈው ሳምንት በህብረት ይህን ያደርጉ እንደነበር አይተናል። በመካከላቸው ያላቸውን ሁሉ እያመጡ በሐዋርያት እግር ስር ያኖሩ እንደነበረ አይተናል። ከመካከላቸው ደግሞ አንዳችም ችግረኛ እንዳልነበረ አይተናል። የሚያስፈልጋቸውን ሁሉ ይሰጡ እንደነበረ አይተናል። በዚህ ሂደት መካከል አንድ ክስተት ተፈጠረ። ምናልባትም ያንን ክስተት ለብዙ ጊዜ እኔ ለመረዳት ተቸግሬ ነበር። ለምንድን ነው ያ የሆነው? በሐዋርያት ሥራ ምዕራፍ 5 ላይ በሐናንያና በሰጲራ ላይ የሆነው ነገር ለምን ሆነን ነበር? ዛሬ ወንድሞቼና እህቶቼ ለምን እንደሆነ እግዚአብሔር ቁልጭ አድርጎ ያሳየናል። ክብር ለእግዚአብሔር። ለምን ከዛ የባሰ ስትዝ ነገር አለ። ዛሬ ያሳያችኋል። በመጀመሪያ እንዲገባችሁ የለዚህ ነገር መግቢያ የሚሆነው ሐናንያና ሰጲራ ይህንን ያደረጉበትን አውድ ማየት ያስፈልጋል። ባለፈው ሳምንት አይተናል። በምዕራፍ 2 በምዕራፍ 4 ላይ ያላቸውን ሁሉ እያመጡ በሐዋርያት እግር ስር ያኖሩ ነበረ። አንዳችም ችግረኛ በመካከላቸው አልነበረም። የእግዚአብሔር ንጉሣዊ ግዛት የተትረፈረፈ ሕይወትን ይኖሩ ነበረ። እዚህ መካከል በተለይ የሚገርመው በደንብ እንድናየው የምፈልገው በቁጥር 36 ምዕራፍ 4 ላይ ስለ በርናባስ ወይም ደግሞ ዮሴፍ ስለተባለው ሰው የተጻፈውን ነገር እናነብ። እንደዚህ ይላል። በቆጵሮስ የሚኖር ዮሴፍ የሚባል አንድ ሌዋዊ ነበረ። በቆጵሮስ የሚኖር ብሎ አዲሱ መደበኛ ትርጉም የሚተረጉመው የቀድሞ ትርጉም ትውልዱ የቆጵሮስ ሰው የነበረ። ትክክለኛው ትርጉሙ ይሄ ነው። በቆጵሮስ የተወለደ እንጂ የቆጵሮስ ነዋሪ አይደለም። በዛን ጊዜ በኢየሩሳሌም የነበረ ሰው ነው። አንድ ሌዋዊ ዮሴፍ የሚሉት ሰው ነበር። እርሱም በሐዋርያት በርናባስ ተባለ። ትርጓሜው የመጽናናት ልጅ ነው። እርሻ ነበረው ይላል አዲሱ መደበኛ የቀድሞ ትርጉም። ነገር ግን አዲሱ መደበኛ ትርጉም መሬት ሽጦ ይላል። እርሻ አይደለም። በኋላ ለምን ነው አሳያችኋለሁ። እርሱም መሬቱን ሽጦ ገንዘቡን አምጥቶ በሐዋርያት እግር ስር አስቀመጠ። ምናልባትም ይህንን ክፍል እንደኔ ከሆናችሁ ብዙ ጊዜ አበባችሁታል። ነገር ግን ወሳኝ የሆነውን ነገር እንደኔ አልፋችሁት ይሆናል ብዬ አስባለሁ። እግዚአብሔር ይህን ነገር እያጠናው ሳለ መንፈስ ቅዱስ ለምንድን ነው እግዚአብሔር እርሱም ሌዋዊ ነበረ ብሎ የጻፈው ብዬ ወደ ሌዋዊ መመለስ ያስፈልጋል። ሁላችሁም እንደምታውቁት ሌዋውያን ወይም የሌዊ ነገድ እንደ ሌሎቹ 12ቱ የእስራኤል ነገዶች ርስት አልነበራቸው። ሁላችሁም እንደምታውቁት የእስራኤል ልጆች 12 ይሁኑ እንጂ የዮሴፍ ልጆች ሁለቱ ልጆች ኤፍሬም እና ምናሴ አንዳንድ ነገድ ስለሆኑ ሌዊ ደግሞ የእግዚአብሔር ድንኳን የእግዚአብሔር ቤት አገልጋይ እንዲሆን ስለተጠራ አልነበራቸው፣ ወይም በአንድ ቋንቋ እርሻ አልነበራቸው። ስለዚህ አሁን መጽሐፍ ቅዱሳችን ስለዚህ ዮሴፍ ስለሚባል ሐዋርያት ደግሞ ለበርናባስ ነው እንደጠሩት በኋላ እናገራለሁ። ሰውዬ የተለየ ነገር ነው። ይህ ሰውዬ ሌዋዊ ስለሆነ እንደሌላው እንዳብዛኛው የ12 ነገር የእርሻ ቦታ የለው፣ ሰፊ ቦታ ሊኖረው አይችልም። ሌዋውያን ይኖራቸው የነበረ ሁለት ነገር ነው ለሌዋዊ ሰጣቸው። 6 ከተሞች የመማፀኛ ከተሞች፣ ሰዎች ሰውን ገድለው ጉዳያቸው እስኪመረመር ድረስ በምን ምክንያት እንደገደሉ እስኪመረመር ድረስ የዛ የሟች ሰዎች ዘመዶች እንዳይገድሏቸው የሚደበቁባቸውና ከብቶቻቸውን የሚያሰማሯቸው ቦታዎች ብቻ እንደነበሯቸው በዘኍልቍ መጽሐፍ ምዕራፍ 18 ላይ እንዲህ ተብሎ ተጽፎ እናገኛለን። ሌዋውያን በእስራኤል መካከል ርስት
አይሰጣቸው። በዚህም ፈንታ እስራኤላውያን መባ አድርገው ለእግዚአብሔር የሚያቀርቡት አስራት ለሌዋውያን ርስት አድርጌ ሰጥቻቸዋለሁ። ምን ማለት መሰላችሁ? ሌዋውያን የመሬት ርስት የላቸው። ርስታቸው ለእግዚአብሔር የሚቀርበው አስራት ነው። እኔም እነርሱን በተመለከተ በእስራኤል መካከል ርስት አይኖራቸውም ያልኩት በዚህ ምክንያት፣ በመጀመሪያ ይህንን መያዝ ያስፈልጋል። የላቸው። ስለዚህ ይህ ሌዋዊ መሬቱን ሸጦ፣ የቀድሞ ትርጉም እርሻ ነው፣ እርሻ አይደለም፣ መሬት ነው። እርሻ ሊኖረው አይችልም። ከብቶቹን የሚያሰማራበት ከብቶቹን የሚመግብበት ብቻ ነው የሚኖረው። መሬት እርሻ የለው። ይህን አያዙ። ሁለተኛ ደግሞ እንመጣና ቅድም የተናገርኩትን ዘኍልቍ ምዕራፍ 35 ላይ ከቁጥር 6 ጀምሮ እንደዚህ ይላል። ለሌዋውያኑ ከምትሰጣቸው ከተሞቹ 6ቱ ሰው የገደለ ሸሽቶ የሚጠጋባቸው መማፀኛ ከተሞች ይሆናሉ። በተጨማሪ 42 ከተሞች ስጧቸው። የግጦሽ መሬቶቻቸውን ጨምሮ በጠቅላላ 48 ከተሞች ለሌዋውያን ስጧቸው። እስራኤላውያን ከወረሱት ምድር ለሌዋውያን የሚሰጧቸው ከተሞች እያንዳንዱ ነገድ እንዳለው ድርሻ መጠን ይሆናል። ብዙ ካለው ነገድ ብዙ ከተሞች፣ እንዲሁም ጥቂት ካለው ነገድ ጥቂት ከተሞች። ሰፊ እንደ አብዛኛው የእስራኤል ነገድ ሰፋፊ መሬት የሌላቸው ናቸው። ምን ማለት መሰላችሁ? በዚህ ክፍል ላይ የምንመለከተው ይሄ በኋላ ሐዋርያት በርናባስ ብለው የጠሩት ዮሴፍ ሳክሪፊሻል የሆነ ጊቪንግ ያደረገው መስዋዕትነት ያለው ነው። ብዙ የተትረፈረፈ ነገር የለችው። ለከብቶቹ ማሰማሪያ ሆኖ የነበረችውን ወሰነና ሸጦ መጥቶ በአራት እግር ስር አኖረ። በደንብ ያዙልኝ። ያ ታሪክ ከዚህ ቀጥሎ የሆነ ነገር ነው። ይህንን ከጨዋታ የሚያወጣ ስለሆነ ነው እግዚአብሔር ያደረገውን ነገር ያደረገው። ይህንን ከያዘ በኋላ ለምንድነው ሐዋርያት በርናባስ ብለው የጠሩት? ይሄ በርናባስ ተብሎ የተረጎመው የግሪክ ቃል ፓራክሊሲስ የሚል ቃል ሲሆን፣ ፓራክሊሲስ የሚል ነው ቃል ሲሆን ትርጓሜው ምን ማለት መሰላችሁ? መማፀን፣ እኩል ማድረግ፣ ማጽናኛ የሚል ቃል ነው ትርጓሜው። ለዚህ ነው የመጽናናት ልጅ ብለው በርናባስ ብለው ጠሩት የሚለው። ይህ ቃል የፓራክሊሲስ የሚለው ቃል ወንድሞችና እህቶቼ ጌታችን ኢየሱስ ክርስቶስ እኔ ብሄድ ይሻላቸዋል። ዛሬ ጠዋት ይህን ነበረ ወጊ በማንበብ የጀመረች። እኔ ቃሌልኩ ግን አጽናኙ። ማነው አጽናኙ? ፓራክሊሶስ። ፓራክሊሶስ። ይህ ፓራክሊስ ማጽናናት ከሚለው ይልቅ አድቮኬት፣ ጠበቃ የሚል ቃል ትርጓሜው የተሻለ ትርጓሜ ነው። በርናባስ የሚያጽናና ሳይሆን ለእግዚአብሔር ንጉሣዊ ግዛት አድቮኬት ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ንጉሣዊ ግዛት ሪያላይዝ እንድትሆን የከብቶች ማሰማሪያ የነበረችውን መሬት ሸጦ መጥቶ በአራት እግር ስር አኖረ። ሐዋርያትም ይህን ተመለከቱና ለእግዚአብሔር ንጉሣዊ ግዛት ያለውን አድቮኬሲ አይተው ስሙን ከዮሴፍ በርናባስ ብለው ጠሩት። ክብር ለእግዚአብሔር ይሁን። እንግዲህ ከዚህ በኋላ ወንድሞቼ እና እህቶቼ ይሄ መግቢያ መንደርደሪያ አውዱን እንጫወት። ከዚህ በኋላ ይህን የተመለከቱ አናንያና ሰጲራ የሚባሉ ባልና ሚስት አዩና እነሱም ሄደው እንግዲህ ተመልከቱ። ያዩት ነገር ትንሽዬ መሬት ያለው ሰው እሷኑ ሸጦ መጥቶ ያለውን ነገር ሁሉ ይሰጣሉ እና ተመለሱና ወደ ቤታቸው እነሱም መሬታቸውን ሸጡ ይላል። ሲንመለከተው ሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 6 ይላል። ሐናንያ የተባለ ከሚስቱ ከሰጲራ ጋር መሬት ሸጠ። ሚስቱ በሚገባ እያወቀች ከሽያጩ የተወሰነ ገንዘብ በማስቀረት የተረፈውን አምጥቶ ከሐዋርያት እግር ስር አስቀመጠ። ጴጥሮስ ግን እንዲህ አለ፣ ሐናንያ ሆይ መንፈስ ቅዱስን ተዋሽና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ልብን ለምን ሞላው? ሳትሸጠው በፊት ያንተ አልነበረምን? ከሸጥከው በኋላስ ገንዘቡ በእጅህ አልነበረምን? ለመሆኑ ይህን ነገር እንዴት በልብህ አሰበ? የዋሸኸው እኮ እግዚአብሔርን እንጂ ሰውን አይደለም። ቁጥር 4 ላነብና 5-6 በኋላ መጣል
በጣም የሚገርም ነገር ነው። ምንም ያደረገው ሐናንያ የሚባል ሰው ዋነኛ የዚህ ነገር ዋነኛ አቀንቃኙ ራሱ ሚስቱ ታውቅ ነበር እንጂ እሷ አይደለችም ይህን ሀሳብ ያመጣችው። አንዳንድ ሰዎች ያይመስል ነው ሐናንያ ነው። ሐናንያ ዮሴፍ የተባለው ሰው በሐዋርያት ፊት የተለየ ሞገስ እንዳገኘ ተመለከተ። ይችንማ እኔ ማጣት የለብኝም ማለት ስሙን ፓራክሊሲስ እስኪሉት ድረስ አድቮኬት የእግዚአብሔር ንጉሣዊ ግዛት ጠበቃ እስኪሉት ድረስ ካደረገ እኔም ይህንን ክብር ማግኘት አለብኛል። ስለዚህ ምን እናደርጋለን? መሬታችን እንሸጣለን፣ እንሄድና ለሐዋርያት ግስ እናኖራለን። በመካከል ግን አንድ ነገር እናደርጋለን። ምናልባት ይህ የእግዚአብሔር ንጉሣዊ ግዛት የሚባለው ነገር ካልሰራስ፣ ይህ አሁን ለሁሉ የሚያስፈልገው ነገር ሁሉ የሚያገኝበት ሲስተም ኮላፕስ ካደረገ ደግሞ ለእኛ ፕላን ቢ ሆነን ዘንድ ከፊል ገንዘብ እናኖራለን። በደንብ እንዲገባችሁ ፈልጋለሁ። ምን እያለ ነው? ይሄ ነገር ላይሰራ ይችላል። አሁን የተጀመረው ነገር ኢያሱ የተባለው ሐዋርያት በርናባስ ብለው የሰየሙት ሰው ያደረገው ይሄ ነገር ባይሰራ ሌሎች መደጎሚያ በጎች ያጠናርጋል። ሚስቱም ሰምታለች፣ አልተቃወመች። ከዛ ይህን አድርጎ በሄደ ጊዜ ጴጥሮስ ገና ሲመጣ የያዘውን ገንዘብ አይቶ አልተገረመም። ጴጥሮስ መንፈስ ቅዱስን መዋሸቱ አሳዝኖታል። እና ለሐናንያ ያለውን ተመልክታችሁ ከሆነ ሳትጨነቁ አለመሸጥ ትችላለህ እንደዚህ ያለ ይመስለኛል። ይሄኔ ጨመርኩት። ዞር ብሎ ለህዝቡ በግድ ሽጡ ብለና እኛ አላለም። ዮሴፍ የተባለው እኛ በርናባስ ለሰየምነት ይሽጥ አላለው፣ ፈቅዶ ነው ያደረገው። ሐናንያ አንተም አለመሸጥ ትችል ነበር። ከሸጥክም በኋላ ደግሞ ሙሉውን ገንዘብ ራስህ ጋር ማስቀረት ትችል ነበር። አንተ ግን መንፈስ ቅዱስን መዋሸት ፈለግ። አንተ ግን ሰውን ሳይሆን እግዚአብሔርን መዋሸት ፈለግ። በጣም ተገርሞ ይህ ነገር እንዴት ሰይጣን በልብህ ወላው። ወንድሞቼና እህቶቼ እንዲገባችሁ ፈልጋለሁ። ተራ ነገር አይደለም። በጣም ሲግኒፊካንት የሆነ ነገር ነው። እንዴት ወላ ማለት እና በጣም እንዴት አሰብከዋል? ይህን ሀሳብ እንዴት መጣል? የዋሸው እኮ እግዚአብሔርን እንጂ ሰውን አይደለም ማለት ጴጥሮስ ያለው ይሄ ነው። ጴጥሮስ ሌላ ያደረገው ነገር የለም። ጴጥሮስ ይህን ነገር ሲናገር ያለ መጽሐፍ ቅዱስ ሐናንያም ይህን እንደሰማ ወደቀ፣ ሞተ ይላል። ጴጥሮስ ገደለው አይልም፣ አልገደለውም። ጴጥሮስ ወንድሞቼ፣ ጴጥሮስ የነገረው ነገር ወንድሞቼ ምን መሰላችሁ? እንዴት አሁን በክርስቶስ ኤክሌሲያ ውስጥ እየሆነ ባለው ነገር ውስጥ ቤታችሁ እንደዚህ አይነት ነገር እንዴት ማሰብ ቻላችሁ? ስም ወደቀ፣ ሞተ፣ ወደቀ። ልክ ይህን ሲሰማ በእግዚአብሔር ፊት ያደረገውን ነገር ሲያደርግ ኮላፕስ አደረገ፣ በዛው አሸነፈ። ይህንንም የሰሙት ሁሉ ታላቅ ፍርሃት ያዛቸው። ጎልማሶችም ተነስተው አስክሬኑን ገነዙት፣ ወስደው ቀበሩት። አሁን ነገርኳችሁ። እነዚህ ሐናንያ የሚባል ሰው እንደ በርናባስ በኋላ እንደተባለው እንደ ዮሴፍ በሐዋርያት ዘንድ የተለየ ነገር ማግኘት ፈለገ። ነገር ግን ማግኘት የፈለገው በማታለል፣ በማጭበርበር፣ በማስመሰል ነበር። እኮ መጥቶ እንዲህ ማለት ይችላል። መጥቶ የነበረን መሬት ሸጠን ከፊሉን ቤታችን አስቀምጠን ከፊሉን ይዘን መተናማ። እንደሱ አይደለም ያለው። ያለንን መሬት ሸጠን በሙሉ ይዘን መተናል አለ። ለዚህ ነው እኮ ጴጥሮስ እንዴት አሰብከዋል? ምክንያቱም ሐናንያ ይህን ያሰበበት ምክንያት የእግዚአብሔር ንጉሣዊ ግዛት ይሄ አኗኗር በሐዋርያት ትምህርት፣ በህብረት እንጀራውን በመቁረስ በጸሎት መትጋት የሚባለው ህይወት ምናልባት ባይሰራ በአካባቢ ብላን ያስፈልገናል። በደንብ እንዲገባችሁ ፈልጋለሁ ወንድሞቼና እህቶቼ። እኔና እናንተ ጌታን ኢየሱስ ክርስቶስን ስናምነው ሌላ ፕላን ቢ ከኖረን
እኔና እናንተ ወደ እግዚአብሔር ንጉሳዊ ግዛት ከፈለስን በኋላ ሌላ ፕላን ቢ ካኖርን ከእግዚአብሔር ጋር አንስማማም። ወንድሞቼና እህቶቼ የእግዚአብሔር ቃል ሲናገር በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም፣ በሥጋችሁ እግዚአብሔርን አክብሩ ይላል። ክብር ለእግዚአብሔር ይሁን። ያንን የእግዚአብሔር ንጉሳዊ ግዛት ዳዊት አድርጎ ስለነበረ ይህ ነገር ድንገት ባይሰራ ለችግሬ ይሆናል ብሎ አስቦ ስለነበረ ከዛ ሁሉ በላይ ደግሞ ልክ ዮሴፍ የተባለው በርናባስ በሐዋርያት ዘንድ ያገኘውን ስም ታይትል ሊያገኝ ፈልጎ ነበረ። ወንድሞቼና እህቶቼ እኔ እናንተን ማታለል እችላለሁ፣ እግዚአብሔር ግን መዋሸት አልችልም። ለእናንተ ፊት መምሰል እችላለሁ፣ በእግዚአብሔር ፊት ግን መምሰል አይቻልም። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ለዮሴፍ ለጴጥሮስ አስቀድሞ ነገረው። ሐናንያ ገና እንደገባ ይህን ነገራችሁ መስቀለኛ ጥያቄ አልጠየቀውም። ገና እንደገባ መንፈስ ቅዱስ ምን አለው? ሐናንያ የሚባል ሰው ወደ እናንተ መካከል ይመጣል። ሐናንያ የሚባል ሰው እኔን ዋሽቶኛል አለ መንፈስ ቅዱስ። ስለዚህ ይህንን ሰው ኮንፍሮንት አድርገዋለሁ። ኮንፍሮንት አደረገው። ጴጥሮስ ኮንፍሮንት ባደረገው ጊዜ ሰውየው ያንን ነገር መቋቋም ስላልቻለ ሁላችሁም እንደምታውቁት እንደሞተ የእግዚአብሔር ቃል ይናገራል። እዚህ አልቆመም ታሪኩ። ከ3 ሰዓት በኋላ ይላል ሐዋርያት ሥራ ምዕራፍ 5 ቁጥር 6 ላይ ይህንን የማታውቅ ሰጲራ የምትባለው ሴት እኔ እርግጠኛ ነኝ ሰጲራ በቃ እሱ ቀድሞ ይህን ነገር መንገድ ካጠረገልኝ በኋላ እኔ ምገባና እሷም የእሷ ቅድም እኮ ያላቸውን ሁሉ ሸጠው ገንዘባቸውን በሐዋርያት እግር ስር ያስቀመጡት የሐናንያ ሚስት ነች፣ ለእሷም ደግሞ ስም እናውጣላት ይባላል ብላ እየጠበቀች ከ3 ሰዓት በኋላ ከተፋለች ይላል። 3 ሰዓት ያህል ካለፈው በኋላ ሚስቱ የሆነውን ሳታውቅ መጣ ገባች። ጴጥሮስም እስኪ ንገረኝ፣ መሬታችሁን የሸጣችሁት በዚህ ዋጋ ነው አላት። እግዚአብሔር ቸር ነው ለሰጲራ። ምክንያቱም የመጀመሪያው አርቲኩሌት ያደረገችው እሷ ስላልሆነች እግዚአብሔር እድል ሰጣት። ምን አላት? በዚህ ዋጋ ነው አለ። ሐናንያ ምንም እድል አላገኘም። ለምን? እሱ ነው በልቡ ይህንን ያሰበው። እሷም አሁን በዚህ ዋጋ ነው አለች። አሁን አለች። እኛ እኮ ያለን ሁሉ ሸጠናል። እኛ አሁን የእግዚአብሔር ንጉሳዊ ግዛት ውጪ ሌላ ምንም ነገር የለንም። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ እንዴት እንዲህ ተስማማችሁ? እንዴት ተስማማችሁ? እሱ እንኳን እንደዚህ ቢል አረም ይቅርብን እንዴት አላልሽም? ባዘው የባልና የሚስት ወንድሞቼና እህቶች ኃላፊነት እነሱ ሚስቶች ለባሎቻችሁ በሁሉ ነገር ልትገዙ ያስፈልጋል። ነገር ግን ከእግዚአብሔር ጋር ባሎቻችሁ በማይስማሙበት ጊዜ ግን ኖ የማለት መብት አላችሁ። ክብር ለእግዚአብሔር ነው። ሚስቶች የባሎቻቸው ትእዛዝ በፈጸሙ ከማይገባቸው ነገር በባሎቻቸው ላይ ኖ ብለው ማለት የሚገባቸው ከእግዚአብሔር ጋር። ምክንያቱም ለእግዚአብሔር ቃል ሲናገር ክርስቶስ የባል ራስ እንደሆነ ባልም የሚስቱ ራስ ነው። በክርስቶስ ላይ ካመፀ በጭራሽ ወንድሞች እንዴት ተስማማችኋል? ከዛም እንዲህ አለ፣ እነሆ ባልሽን የቀበሩ ሰዎች ተመልሰው እግራቸው ደጃፍ ላይ ነው፣ አንቺንም ይዘው ይወጣሉ። እርሷም ወዲያው እግሩ ስር ወድቃ ሞተች። ጎልማሶቹም ሲገቡ ሞታ አገኟት፣ አወጥተውን በባሏ አጠገብ ቀበሯት። ወንድሞች ለብዙ ጊዜ ይህን ክፍል ሳየው እግዚአብሔር እንደምንድን ነው ይህን የተደረገው? በዛ ደስ በሚል ትመጡና እስከ ምዕራፍ 4 ላይ ምዕራፍ 5 ላይ አስደንጋጭ የሆነ ነገር ትመክራላችሁ። ዛሬ አሁኑ ከገባችሁ እነዚህ ሰዎች ከፊሉን ገንዘብ ማኖራቸው ሙሉ አይደለም ጉዳዩ። እነዚህ ሰዎች ወንድሞቼ እናቶቼ በሐዋርያት በዛች በደቀ መዛሙርት መካከል ተመስርቶ የነበረው የሚገርም ሃርሞናይዝድ የሆነ ክብር ለእግዚአብሔር ይሁን በእውነት ላይ መሰረት ያደረገ ፍቅርን መሰረት ያደረገ ያን መስዋዕትነትን የሚያደርግ ጠላት ምን ለማድረግ መሰላችሁ? ለማወቅ ነበር ያሰበው።
ይህንን ክፍል ሳስበው በኤደን ገነት እንዳደረገው በኤደን ገነት ሰላማዊ የነበረውን ኑሮ መጥቶ መጀመሪያ ሴቲቱን ከዛም ደግሞ አዳም እንዲበላ እንዳደረገ እግዚአብሔርን ንጉሳዊ ግዛት ይበክል ነበረ ሰይጣን የሞከረው። እግዚአብሔር ግን ይህንን ነገር ጌታ ሆይ አቆሞ። ክብር ለእግዚአብሔር። በምን ታውቃለህ ብትሉኝ ከዛ በኋላ የሆነውን ቃል ስትመለከቱ ቁጥር 11 ላይ መላይቱም ኤክሌዚያ ይህን የሰሙት ሁሉ ታላቅ ፍርሃት ያዛቸው። ለካ እግዚአብሔር አለ ጠላቶቹን ከእግሩ በታች የሚያስረግጥ ነው አሉ። ክብር ለእግዚአብሔር። ይህ ክፍል በጣም ወሳኝ ክፍል ነው። እንደ ክርስቶስ ኤክሌዚያ ወንድሞቼና እህቶቼ በውጭ ባለው ላይ ለመፍረድ በውጭ ባለው ላይ የእግዚአብሔር ፍርድ እንዲመጣ የእግዚአብሔር ጠላቶች እንዲገዙ ከማየታችን በፊት መጀመሪያ በመካከላችን ምን ያስፈልጋል? ወንድሞቼና እህቶቼ በእግዚአብሔር ስርዓት የማይሄዱ ሰዎች ወደ እግዚአብሔር ስርዓት ሊመጡ የሚገባበት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ በቆሮንቶስ ለነበሩ ቅዱሳን ከጻፈው ነገር አንዱ በጣም ምዕራፍ 5 ላይ ሲደርስ አንድ ሰው ነበር። የአባቱ ሚስት ወይም ደግሞ በእኛ ሀገር ቋንቋ እንጀራ እናቱን አግብቶ የሚኖር ሰው ነበርና ቤተሰብ ሰዎች በቃ እሷ ባሉ አባቱን አልፈለገችው፣ አባቱን ፈታ፣ ልጁ ወደደች፣ ምን ችግር አለ ብለው በቤተ ክርስቲያን ትዳሩን ተቀብለው እየኖሩ የነበሩ ሰዎች እንደነበረ ጳውሎስ ስለሰማ ያንን ጉዳይ በጣም ስላስቆጣው ያን ነገር አንስቶ ሲናገር እንደዚህ ብሎ የተናገረው ቃል እናገኛለን። ቁጥር 9 ጀምሮ እንደዚህ ይላል፣ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፌላችሁ ነበር። እንዲህም ስል በጠቅላላው ከዚህ ዓለም ሴሰኞች ወይም ስግብግቦች፣ ቀማኞች ወይም ከጣዖት አምላኪዎች ጋር አትተባበሩ ለማለት አይደለም። እንደዚያማ ቢሆን ከዚህ ዓለም ጨርሶ መለየት ያስፈልጋችሁ ነበር። ነገር ግን አሁን የጻፍኩላችሁ ወንድም ነን እያለ ከሚሴስን ወይም ከሚስገበገብ ወይም ጣዖትን ከሚያመልክ ወይም ከሚሳደብ ወይም ከሚሰክር ወይም ከሚቀማ ጋር እንዳትተባበሩ ነው። እንደዚህ አይነቱ ሰው ጋር ምግብ እንኳን አትብሉ። ከቤተ ክርስቲያን ውጪ ባሉ ሰዎች ላይ ለመፍረድ እኔ ምን አግብቶኝ? በቤተ ክርስቲያን ውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? ከቤተ ክርስቲያን ውጪ ባሉ ላይ የሚፈርድ ግን እግዚአብሔር ነው። እንግዲህ ክፉን ከመካከላችሁ አስወግዱት። ክብር ለእግዚአብሔር ይሁን። አዲስ መደበኛ ትርጉም ክፉን ሰው ይላል። ትክክለኛ ትርጉሙ ግን ክፉን ከመካከላችሁ አስወግዱት ይላል። እግዚአብሔር የቀድሞውን ትርጉም ስትመለከቱ ክፉን ከመካከላችሁ አውጡት ይላል። ወንድሞቼና እህቶቼ ዛሬ በሐዋርያት ሥራ ምዕራፍ 5 ላይ የተመለከትነው በሐዋርያት እጅ ክብር ለእግዚአብሔር ይሁን ያነት ሃርሞኒ የሆነ ህይወት እየኖሩ ሳለ ያንን ምን የሚያደርግ ኮንታሚኔት የሚያደርግ የሚመርዝ ነገር በመካከላቸው ሲፈጠር የኛ ናቸው ብሎ አላለፉት። ምክንያቱም የክርስቶስ ጠላቶች ከክርስቶስ እግር በታች ይቀመጡ ዘንድ መጀመሪያ በቤቱ ውስጥ ያሉ የክርስቶስ ጠላቶች መገዛት ያስፈልጋቸው ስለነበረ እንደዚህ ሆኖ ሐዋርያ ጳውሎስም በቆሮንቶስ ለነበሩ ቅዱሳን እኔ ከሴሰኞች፣ ከጣዖት አምላኪዎች፣ ከስግብግቦች እንድትለዩ ስነግራችሁ ብዙ ጊዜ እኛ የሚታየው በውጭ ባሉ ሰዎች ነው። አይደለም ወንድሞቼና እህቶቼ፣ የእግዚአብሔር ፍርድ የሚጀምረው እግዚአብሔር ከየት ነው? ከቤቱ ነው። ስለዚህ የመጀመሪያዊቱ ኤክሌሲያ በመካከላቸው ያለውን ነገር ፐረንት ስላደረጉ የዛሬ ሳምንት በውጭ ባሉት ላይ እግዚአብሔር ምን አይነት ድል እንደሰጣቸው እናያለን። ክብር ለእግዚአብሔር ይሁን። ዛሬ ይህን ሀሳቤን ሳጠናቅቅ ይህን ነገር መናገር እፈልጋለሁ። ዛሬ ወንድሞቼና እህቶቼ በክርስቶስ አካል ውስጥ የክርስቶስን አካል የእግዚአብሔር ጠላቶች
በዚህ ባለ ብዙ ብልቶች በሆነ ክርስቶስ ስር እንዳትወድቅ ያደረገ ዋነኛ ክፍል በመካከላችን ክፉን ማስወገድ ስላልቻለን ነው። ሁላችንም ምን ያስፈራል መሰላችሁ? እኔ በህይወት አንድ ችግር ካለኝ በህይወት ያለውን ነገር እናንተ መናገር ትፈራላችሁ። ለምን? ነገ በእኔ ትላላችሁ። እኔም በእናንተ ህይወት ውስጥ አንድ ነገር ሳይ በዛ ነገር ላይ መናገር ይፈልጋል። ነገ ደግሞ እኔ በሆነ ነገር እናገር። ወንድሞቼ እና እህቶቼ እግዚአብሔር እንደዚህ ልንሆን አይፈልግም። ክብር ለእግዚአብሔር ነው። በተለይ እንዲገባችሁ ይፈልጋሉ። የዚህ ክፍል ሀሳብ ወንድሞቼ እና እህቶቼ እንደዚህ አለ። አንድ ነገር ያደረገ ሰው አይደለም ሀሳቡ ይህንን እንደ ላይፍ ስታይል መውሰድን ነው። ሐናንያና ሰጲራ በተለይ የሐናንያ ችግር ስር የሰደደ ነበር። እንግዲህ የተመለከተው በተለይ ቅድም ነግራቸዋለሁ። ዮሴፍ ሌዋዊ እንደነበረ፣ ሌዋውያን ርስት እንዳልነበራቸው፣ የነበራቸው ከብቶቻቸውን የሚያሰማሩባቸው ትንሽ መሬት ብቻ እንደነበረበት ያንን መሬት ሸጦ መጥቶ በአራት እግር ሲያስቀምጥ ሐዋርያት ያንን መስዋዕትነቱን ተመልክቶ አንተ ስምህ ከዛሬ በኋላ በርናባስ ፓራክሊሲስ ነው የሚባለው፣ አንተ የንጉሳዊ ግዛቱን አድቮኬት ነህ ሲል ተመልክቶ ከዚህ መማር የነበረበት ወንድሞቼ እና እህቶቼ እንዲህ ማለት ይችላል። እኔ እንደዚህ ሰው ማድረግ ያለኝም መሄዳችን የዚህ ሰው መስዋዕትነት ይገርማል፣ በቂ ነበር። ሐናንያ ግን ኖ ማለት ይሄ ሰውዬ ሞኝ አልሆነም ማለት ይህ ሰውዬ በእውነት መስዋዕትነት ከፍሎ ብለ መስዋዕትነት ሳትከፍል ይህን ነገር የማገኝበት ሾርትከት አለኝ አለ። ሾርትከት ያለው መሰለውና አደረገው። ወንድሞቼና እህቶቼ አንድ ነገር ነግራችሁ እፈልጋለሁ። እግዚአብሔር በቤቱ እግዚአብሔር በኤክሌሲያ ያለውን ነገር እግዚአብሔር ልናጸዳ ይፈልጋል። ክብር ለእግዚአብሔር ይሁን። ይፈልጋል። በመጀመሪያ ምንም ነገር ከመሆኑ በፊት በመጀመሪያ የሆነው ታሪክ ይሄ ታሪክ ነው። ምክንያቱም እኔና እናንተ ወንድሞቼና እህቶቼ እንድንፈርድ የተሰጠን በቤቱ ስላሉ ሰዎች ነው። እኔ መናገር የምችለው በውጭ ስላለው አይደለም። በውጭ በመንግስት መስሪያ ቤት ስላለው ሙስና አይደለም ማውራት ያለብን። በእግዚአብሔር ቤት ስላለ ሙስና ማውራት ያለብን። በውጭ ስላለ አይደለም። ምክንያቱም በውጭ ማን ነው የሚፈርደው አለ? እግዚአብሔር ነው። እንዴት ነው የሚፈርድ? የሚቀጥለው ሳምንት አሳያችኋለሁ። እኔና እናንተ የእግዚአብሔርን ቤት ክፉን ከመካከላችን ስናስወግደው እግዚአብሔር ደግሞ በውጭ ባለው ላይ ይፈርዳል። ክብር ለእግዚአብሔር ይሁን። ዛሬ ወንድሞቼና እህቶቼ በውጭ የምናየው ሙስና፣ በውጭ የምናየው ኮራፕሽን፣ በውጭ የምናየው ነገር እንዲሆነውበት ምክንያት በእግዚአብሔር ቤት ክፉን ስላላስወገድን ነው። ዛሬ በውጭ የምናያቸው የብዙ ነገሮች ምክንያት ሶርሳቸው የክርስቶስ ኤክሌሲያ ነች። አንድ ሰው እንደዚህ ነገር ብዙ ሰዎች ስለ ዘረኝነት ሲያስቡ ዘረኝነት በኢትዮጵያ ውስጥ የተጀመረው በፖለቲካ ዓለሙ ሲመስላቸው ውሸት አይደለም ማለት። ዛሬ አንዳንድ ዲኖሚኔሽኖች ስታስቡ ያውቃሉ ከተወሰነ ዘር ውጪ የዲኖሚኔሽን ፕሬዚደንት አይሆንም። ሰዎች በጣም በሚገርም መንገድ የፈለገ መንፈሳዊ ይሁን እነሱ ከሚደግፉት ዘር ውጭ ሰው አይመጡ። መናገር አልፈልግም፣ ምክንያቱም ይሄ ነገር ስለሚቀዳ ሌላ መሬት ግን የሚገርም ከዛ የሚመጣው ክፉን ከመካከላችን ስናስወግደው ክብር ለእግዚአብሔር ነው። እግዚአብሔር ደግሞ በውጭ ባለው ላይ መፍረድ ይጀምራል። እኛ አሁን በጸሎታችን እግዚአብሔር ሆይ ፍረድ ኖ አለ። እግዚአብሔር መንፈስ ተናገረ። መጀመሪያ ከብዙ ዓመት በፊት ፓስተር ቾ ኮሪያዊ ወደ ጌታ ሄደዋል። በህይወቴ የሚገርም ኢምፓክት የሚገርም ሲምፕል የሆኑ ሰዎች ሰሙ መሰባቸው። አንድ ጊዜ እንደዚህ ሆነው ስለ ደቡብና የሰሜን ኮሪያ መዋሃድ እጸልይ ነበር። ለብዙ ጊዜ ነው የምጸልየው። አንድ ጊዜ መንፈስ ቅዱስ መጣና ከዚህ በኋላ ይህን ጸሎት እንድትጸልይ አልፈልግም ማለት ጌታ ሆይ ለምን አልኩት። ጌታ እንደዚህ ያለ አካልህን አንድ ማድረግ ሳትችል እንዴት የተከፋፈሉ ሀገሮች ሲለኝ የትኛው አካል ሲሉት በዛን ጊዜ እሳቸው ፉል ጎስፕል ሙሉ ወንጌል የሚባለው እሳቸው ፉል ጎስፕል ቤተክርስቲያን አካል የሆነበት አሴምብሊስ ኦፍ ጋድ ዲኖሚኔሽን ለሁለት ተከፍሎ ነበር። ለምን መሰላችሁ? ኢየሱስ አሴምብሊስ ኦፍ ጋድ እና ክርስቶስ አሴምብሊስ ኦፍ ጋድ ለሁለት ተከፍሎ ነበር። ጌታ እንደዚህ ያለ
ከዛሬ በኋላ ይህን ጸሎት እንዳትጸልይ ያለ። ይህንን ካደረግክ በኋላ ከዛ በኋላ ስለ ሰሜንና ስለ ደቡብ ኮሪያ ጸሎት እሰማሃለሁ አለ። ወንድሞቼና እህቶቼ እግዚአብሔር ጸሎታችን እንዲሰማ ከፈለግን መጀመሪያ እኔና እናንተ ከመካከላችን ክፉን ማስወገድ አለብን። ክብር ለእግዚአብሔር ይሁን። የክርስቶስ ኤክሌዚያ በጣም ቶለራንስ ሆነናል። እኔ ራሴንም ነው የምናገረው። በጣም ብዙ ነገር በመነካካት ሁሉ አንፈልግም። አንዳችን በሕይወታችን ከመንገድ እንዲወጣን እየታየን ማንም ማንንም አይናገርም። ምን ይመስል በቃ ገሌ ጸልይለታለሁ እንላለን። ወንድሞቼና እህቶቼ አንዳንዶቹ ነገሮች ጸሎት ብቻ አይደለም የሚያስፈልገው፣ ከዛ የከፋ በትር ሁሉ ያስፈልገዋል። ክብር ለእግዚአብሔር ይሁን። ምክንያቱም ወንድሞቼና እህቶቼ እግዚአብሔር ግብዝ እንድንሆን አይፈልግም። በቤቱ ውስጥ ትርምስ እያለ በአገሪቱ ውስጥ ኦርደር ከጠበቃችሁ ግብዞች ናቸው። ወንድሞቼና እህቶቼ በኢየሩሳሌም የነበረችው የክርስቶስ ኤክሌዚያ በተለየ መንገድ የወጣችበት መንገድ ከቤታቸው በመካከላቸው ክፉን ማስወገድ ስለቻሉ ነው። ሃሌሉያ። በዚህ ብቻ አይደለም፣ ሌሎችም ማየት በእያንዳንዱ ጊዜያቶች ላይ የማይሆን ነገር ሲመጣ ወዲያውኑ በአክሽን የሚወስዱት ወንድሞቼና እህቶቼ ዛሬ ነግራችኋለሁ። ስገባ ጀምሮ ተናግሬያለሁ። ሴንሲቲቭ ነገር ነው የምናገረው። ዛሬ እኔና እናንተ ወንድሞቼና እህቶቼ እስከ ዛሬ እንደነበርነው መቀጠል ያለብን አይመስለኝም። አሁን በሌሎቻችንም ማለፍ ያስፈልጋል። ሃሌሉያ። ለምን? ምክንያቱም ክፉን ከመካከላችን ማስወገድ ያስፈልጋል። በተለያየ ጊዜ ብዙ ሰዎች ለመካከላችን መጥተዋል። አንዳንድ ነገሮችን ትንሽ ነገር ነግራቸዋለሁ፣ ሌሎችም ሄደዋል። በተለይ አንድ ከባድ ነገር ነበረ። ትልቁ አንዳንድ ወንድሞች መጥተው በመካከላችን የሄዱበት ምክንያት ለብዙ ጊዜ ይዋለው። ዛሬ ግን ስማቸውን ሳልናገር መናገር ያስፈልገኛል። ብዙዎች ትዳራቸውን ማፍረስ በፈለጉበት ጊዜ አማክረውኛል። ከሚስቴ ጋር ተስማማው። እንደውም አንዱ ያለው በፊትም ትዳር የሚባልም አልነበረም። ስለዚህ ይህን ላቁም ነው። በጨራሽ እግዚአብሔር ምንም ሩል የለውም ማለት ነው። አይ የምትለኝ ከሆነ ከዚህ ቤተክርስቲያን ሌሎች ደግሞ ኖ ከዚህ በፊት ያገባትን ሴት ማግባት ፈልጋል። ኖ ከዚህ በፊት ያገባትን ሴት ማግባት አትችልም። አይ የማትፈቅድልኝ ከሆነ ይሄዳለሁ። ወንድሞቼና እህቶቼ አንድ ነገር ልነግራችሁ ፈልጋለሁ። ክፉን ከስር መሰረቱ ከስር ከታተለን ከመካከላችን ካላስወገድ ነው ወንድሞቼና እህቶቼ እግዚአብሔር እንደተናገረው ጠላቶችን ከእግር በር መርገጥ እስካደረግን ድረስ በቀኝ የተቀመጥ ያለውን የጌታ ለኢየሱስን በሰማይ የመቆየትን ጊዜ እናረዝመዋለን። እኛ በመካከላችን ያለውን ክፉን ማስወገድ ሳንችል እግዚአብሔር ሆይ እነሆ በአዲስ አበባ መስተዳድር ውስጥ እግዚአብሔር በፌዴራል መንግስት ውስጥ ያለውን ነገር አስወግድ፣ እግዚአብሔር አይሰማንም። ቅድመ ፓስተር መንፈስ ቅዱስ እንዳላቸው ለእኔና ለእናንተም እግዚአብሔር ይሄን ይነግረናል። ለዚህ እግዚአብሔር ጠላቶች እግዚአብሔር ከክርስቶስ ይሄ ባለብዙ ብልት ከሆነችው ከክርስቶስ እግር በታች ይቀመዘን ከተፈለግን ለመጀመሪያ ከመካከላችን ክፉን ነገር ማስወገድ አለብን። ሃሌሉያ። ጳውሎስ በአንደኛ ቆሮንቶስ ላይ የሚጽፍላቸው ሰዎች አንድ ቀን የሆነ ነገር ያጠፉ ሰዎች አይደለም። እንደ ላይፍ ስታይል ወስደው በቃ ጣዖትን እያመለኩ ይኖራሉ። አንዳንዶች ሰካራሞች ሆነው ይኖራሉ። አንዳንዶች አመንዝራ ሆነው ሁሉ ቀን ይኖራሉ። ይህን ደግሞ ሰው ሁሉ ያውቃል። በቃ እነሱ እንደዚህ ናቸው፣ ተቀብለናቸው። ከእንደዚህ አይነት ሰዎች ልትለዩ ይገባል እያለ ሲናገር ወንድሞቼና እህቶቼ የክርስቶስ አካል ወንድሞቼና እህቶቼ ዛሬ የታገስናቸውን ነገሮች መታገስ እንድናቆም እግዚአብሔር ይፈልጋል። የፈለገ አይነት አገልጋይ ይሁን፣ የፈለገ አይነት ይሁን፣ እንደ ላይፍ ስታይል ኃጢአትን የሚለማመድ ከሆነ እዛ ጋር መለያየት ያስፈልገናል። ክብር ለእግዚአብሔር ይሁን። በነገራችን ላይ እግዚአብሔር ከኛ ካሪዝማ በላይ የኔና የእናንተ የእሱን ሕይወት መግለጥ የተለየ ስፍራ ይሰጠዋል። ክብር ለእግዚአብሔር ይሁን። ስለዚህ የክርስቶስ ጠላቶች ከክርስቶስ እግር ስር የሚቀመጡ የምንፈልግ ከሆነ የመጀመሪያ ኃላፊነታችን በቤቱ ያለውን በመካከላችን ያለውን ክፉ ነገር ማስወገድ ያስፈልገናል። ፔንፉል ነው፣ በጣም ፔንፉል ነው።
አንዳንድ ጊዜ በጣም የምትወዱትን ሰው ስታጡ በጣም ፔንፉል ነው። እኔ እንደዚህ አይነት ብዙ ኤክስፒሪየንስ አለ። እነዛን ሰዎች ማለት አልፈልግም፣ ግን የእነዛ ሰዎች ላይፍ ውስጥ ያለ ሰዎች ደግሞ በጭራሽ በህይወታቸው መመለስ አይፈልጉም። በጭራሽ በንስሐ መመለስ አይፈልጉም። ያንን ነገር ትክክል ነው ብሎ ያቆሙታል። ሁለት አማራጭ ምርጫ የለም። ክፉን ከመካከላችን ከነዚህ አይነት ነገሮች ላይ እየተለየን መምጣት ያስፈልገናል። ክብር ለእግዚአብሔር። እርግጠኛ ነኝ አይታችሁ እንደሆነ ቅድም ሳነብላችሁ ሐናንያ ወድቆ በሞተ ጊዜ ጅል ብለዋል ወስደው ገንዘው ነው የቀበሩት። እያለቀሱ ነው የቀበሩት። ፔንፉል ነው። ነገር ግን ከመካከላቸው ክፉን ማስወገድ ነበረባቸው። ሰጲራ መታ ወድቃ ስትሞት አላሉ። ፔንፉል ነው። እንደ ቤተ ክርስቲያን ያለፉበት ነገር በጣም ፔንፉል፣ ነገር ግን ክፉን ለማስወገድ ግን ግድ ነው። ወንድሞቼና እህቶቼ እንደዚህ አይነት ውሳኔ ሲወሰን ቀላል እንዳይመስላችሁ፣ በጣም ከባድ ነው። ነገር ግን እግዚአብሔር አይበልጥም። ሲጀምር ተናግራለሁ። ዛሬ በጣም ሴንሲቲቭ ነገር እንደምናገር መንፈስ ቅዱስ ይህን ነገር መናገር እንዳለብን ሲነግረኝ ጌታ ሆይ እባክህ ሌላ ሰው ቢናገረው ይሻላል ብዬ፣ ነገር ግን አይደለም አንተ ነው የምትናገረው አለ። ዛሬ ይህን ሐዋርያት ሥራ ምዕራፍ 5 ላይ የምታዩት ክፍል አውዱ ዛሬ ባለተናገረው ሲገባችሁ ለምን እንደሆነ ትረዳላችሁ። ዛሬ እና እናንተም እንደዚህ ነው እንፈልጋለን። ማንኛውም ክፉ ነገርን ከመካከላችን እናስወግደው ያስፈልጋል። ክብር ለእግዚአብሔር። ለምን? ምክንያቱም እግዚአብሔር በውጭ ባሉት ላይ እንዲፈርድ ከተፈለገ እኛ በውስጥ ባለው ላይ መፍረድ ማወቅ አለብን። ክብር ለእግዚአብሔር ይሁን። ሃሌሉያ። ሁላችንም ቆምና እንጸልያለን። እግዚአብሔር ካለ ምክንያት አይደለም ይህንን ቃል የተናገረ። እግዚአብሔር ካለ ምክንያት አይደለም የላከልን። ምናልባትም አንዳንዶቹን ህብረቶች፣ አንዳንዶቹን አሶሲዬሽኖች ማቆም አቅቶ ሊሆን ይችላል። ከነዛ ሰዎች ጋር ነፍሶቻችን ስለተሳሰሩ፣ ነገር ግን በማይሆን መንገድ እንደሚሄዱ ብናቅም እንኳን ላይፍ ስታይላቸው እንደ እግዚአብሔር ቃል እንዳልሆነ ብናቅም እንኳን ነገር ግን ዝም ብለን በዚያንን ህይወት እየሄድን ይሆናል። ዛሬ እግዚአብሔር ብሎ የሚናገረን ክፉን ከመካከላችሁ አስወግዱ፣ ከእነዚህ አይነት ሰዎች ጋር ህብረታችሁን አቁሙ ነው እያለ ጌታ የሚናገር። እኔ ያሉኝ ብዙ ወንድሞች ባገኛቸው አብሬያቸው ህብረት ባደር አብሬያቸው ሻይ ብጠጣ ደስ ይለኛል። ነገር ግን የሚሄዱበት መንገድ እምቢ ያሉበት ነገር እንዳለ ሳስብ ማድረግ አልችልም። እጸልይላቸዋለሁ። ነገር ግን ከነሱ ጋር ህብረት ማድረጋቸው በጣም ፔንፉል ነው። ቅድም እንደነገርኳችሁ ሐናንያና ሰጲራን በክብር ነው የቀበሯቸው። ዛሬም ወንድሞቼና እህቶቼ የኢየሱስ ክርስቶስ ጠላቶች ከባለ ብዙ ብልት አካል በሆነችው በክርስቶስ አካል እግር ስር መውደቅን መጣል ሊችሉ ዘንድ ዛሬ ክፉን ከመካከላችን እናስወግዳለን። ምናልባትም የእግዚአብሔር መንፈስ አንዳንዶቻችሁ እየተናገረ እንደሆነ ነው መንፈስ ቅዱስ የሚመሰክርልኝ። መለየት የሚገባችሁ ሰዎች አሏችሁ። እንደ እግዚአብሔር ቃል አይደለም የሚኖሩት፣ ነገር ግን አኮሞዴት አድርጋችሁ ትኖራላችሁ። እግዚአብሔር እንደዚህ ይላችኋል፣ ጥቂት እርሾ ሊጡን ሁሉ እንደሚያቦካ ይላል እግዚአብሔር ቃል። እግዚአብሔር የእኛም ህይወት አፌክትድ ይሆናል። እኛም ወንድሞቼና እህቶቼ እነሱን እያየን ቀስ እያለን ኮምፕሮማይዝ ማድረግ እንጀምራለን። እግዚአብሔር እንደዚህ እንዲሆን አይፈልግም። ሃሌሉያ። ስለዚህ ዛሬ እንጸልያለን ወንድሞቼና እህቶቼ። ቀላል አይደለም፣ ነገር ግን ቀላል ባይሆንም በእግዚአብሔር ጸጋ ግን እናደርገዋለን። እንደ እግዚአብሔር ቃል የማይኖሩ ስንነግራቸው ስናሳያቸው ያንን ሁሉ እምቢ የሚሉ ሰዎች ከነሰዎች ጋር ህብረት እንዲኖረን እግዚአብሔር አይፈልግም። በጭራሽ እግዚአብሔር አይፈልግም። ንስሐ መግባት ለማይፈልጉ መመለስ ለማይፈልጉ እግዚአብሔር ከነዚህ ሰዎች ጋር ህብረትን እያደረገን እንቀጥል አይፈልግም። እግዚአብሔር ቃል ዛሬ የሚናገረን በኢየሩሳሌም የነበረችው የክርስቶስ ኤክሌሲያ እንዳደረገችው እኔና እናንተም እንደዚህ እንድናደርግ እግዚአብሔር ይፈልጋል።
እንድናደግ እግዚአብሔር ይፈልጋል። ከዛ በኋላ በሚቀጥለው ሳምንት በሰፊው እናያለን እንዴት አድርጋ የክርስቶስ ኤክሌሲያ በዓለም ባለው ላይ የእግዚአብሔር ፍርድ ሲመጣ እንዴት እንደተመለከተች አብረን እናያለን። አባታችንና አምላካችን እግዚአብሔር ሆይ ስለዚህ ሰዓትና ስለዚህ ጊዜ እናመሰግናለን። አባታችንና አምላካችን እግዚአብሔር ሆይ ስለምትወደን አባታችንና አምላካችን ሆይ ስለምትወደን ነው ጌታ እግዚአብሔር ይህንንም ጠንካራ የሆነ ነገር የተናገርከን። ስም ይባረክ። ጌታችንና አባታችን እግዚአብሔር ሆይ ቃልህ ክፉን ከመካከላችሁ አስወግዱት ይላል ጌታ እግዚአብሔር ሆይ እባክህን በኢየሩሳሌም የነበሩ ሐዋርያት እንዳደረጉት ሁሉ እኛም ደግሞ ጌታ እግዚአብሔር በአንተ ኤክሌሲያ መካከል ጌታ ሆይ በአንተ ቃል መሰረት በአንተ እውነት መሰረት መሄድ የማይፈልጉ እግዚአብሔር ሆይ አመፀኛ የሆነ ልብ ያላቸው እግዚአብሔር መንፈስ ቅዱስን የሚዋሹ እግዚአብሔርን ከሚዋሹ ጋራ ጌታ እግዚአብሔር ሆይ ህብረት እንዳይኖረን እንጸልያለን። እግዚአብሔር አባታችን ሆይ ወዳጆቻችን ስለሆኑ ጓደኞቻችን ስለሆኑ ባለውለታችን ስለሆኑ ጌታ ሆይ ነፍሳችን ከመታሰሯ የተነሳ መለየት አቅቶን እየተቸገርን ባሉ ሰዎች ጋር ሁሉ መለየት የምንችልበትን ጸጋ እንድትሰጠን እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ ምን ላድርግ ነገርኳት ግን በቃ ያለን ጌታ ሆይ ልክ እንደ እርሾ የኛንም ህይወት እያቦካ ነውና አንተ ጌታ እግዚአብሔር ሆይ ይህንን ከነዚህ አይነት ሰዎች መለየት የምንችልበትን ጸጋ እንድታበዛለን እንጸልያለን። አባታችንና አምላካችን ሆይ እኛም እንደ አጥቢያ ኤክሌሲያ ጌታ ሆይ ክፉን ከመካከላችን የምናስወግድ እግዚአብሔር በወንድሞቻችን በእህቶቻችን ህይወት የምናየውን እንደ እግዚአብሔር ቃል ያልሆነ ነገር የምንገስጽ የምናርም እግዚአብሔር አባታችንና አምላካችን ሆይ ወንዶችና ሴቶች ልጆች እንድንሆንልህ እንድትረዳን ጸለይ። አባታችንና አምላካችን እግዚአብሔር ሆይ ተልእኳችን የኢየሱስ ክርስቶስ ጠላቶች ባለብዙ ብልት በሆነው የክርስቶስ አካል እግር ስር እንዲወድቁ እንደሆነ ተናግረህናልና ለዚህ የሚሰሩ ሰራተኞች እንድንሆን በነገር ሁሉ እንድታግዘን እንጸልያለን። ጌታ ሆይ ስለ ሁሉም ተባረክ፣ ከፍ ከፍም በል። ስለ መከርከን ምክር እናከብራለን። ስለ ተናገርከን እውነት እንወድሳለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ሕያውና ቅዱስ አሜን። ሃሌሉያ። እግዚአብሔር እናመሰግናለን። ሁላችን እንቀመጥና ለልዩ የምንጸልይበት ጊዜ ይሆናል።